ሰላም እንዴት ናችሁ? በዛሬው ቪዲዮአችን ሊስት እና ቴብል እናያለን ማለት ነው። የሆነ ዝርዝር ወይም ሊስት ዌብ ፔጃችሁ ላይ እንዲገባ ብትፈልጉ ወይም ማስገባት ብትፈልጉ እንዴት ማስገባት ትችላላችሁ? ኤችቲኤምኤል ኤለመንት ምን አይነት ኤለመንት ነው የምትጠቀሙት የሚለው እናያለን። ኤችቲኤምኤል ዜር አር ቱ ታይፕ ኦፍ ሊስትስ፣ ሁለት አይነት ሊስት ታይፖች አሉ። የመጀመሪያው አንኦርደርድ ሊስት፣ እንደገና ደግሞ ኦርደርድ ሊስት ይባላሉ ማለት ነው። አንኦርደርድ ሊስት መስራት ስፈልግ የምጠቀመው ኤለመንት አንኦርደርድ ነው የፈለኩት ዩኤል ይባላል። ዩኤል አንኦርደርድ ከሆነ ማለት ነው። ዩኤል አደርጋለሁኝ። ይህ ማለት አንኦርደርድ ሊስቶችን አቅፎ የሚይዝልኝ ኮንቲነር ነው። ሊስቶችን መጻፍ ስፈልግ ውስጥ ላይ ያሉ ሊስቶችን መጻፍ ስፈልግ ሊስት ኦፍ አይተም ነው የሚባለው። ኤል አይ እለዋለሁ ማለት ነው። ሊስት ኦፍ አይተም ማለት ነው። ስለዚህ እዚህ ጋር አፕል አንዱ ሊስቴ ነው አፕል። እሺ እንደገና ሊስት ኦፍ አይተም ልና ምን አደርጋለሁኝ? ባናና እንደዚህ ያልኩ መቀጠል እችላለሁ። ነገር ግን ሪፒትድ የሆነ ነገር መስራት ስትፈልጉ፣ የተደጋገመ ነገር ስትፈልጉ አሁን ሊስት ኦፍ አይተም 5 ሊስት መጻፍ ብፈልግ 5 ጊዜ 10 ከፈለኩ 10 ጊዜ ሊስት ኦፍ አይተም እያልኩ ከምጽፍ ምን ማድረግ እችላለሁ? ሊስት ኦፍ አይተም እና ታይምስ ከዚህ በኋላ 2 ብፈልግ 2 ብለዋለሁ። ስለዚህ ሊስት ኦፍ አይተም ብሎ ያመጣልኛል። እዚህ ጋር ኮፊ ልበለው፣ ኮፊ እንደገና እዚች ጋር ሳምሲንግ ቲ ሴቭ ላድርጋ፣ ራይት ክሊክ ኦፕን ዊዝ ላይክ ሰርቨር። ምን አደረገልኝ? እንደዚህ ያመጣልኝ። ቢኮዝ ግን አንኦርደርድ ሊስት መገለጫቸው ምንድነው? ዶት፣ ሰርክል፣ ስኩዌር ምናምን እያደረገ ነው የሚያመጣለን። ስለዚህ አንኦርደርድ ሊስት ስለሆነ እንደዚህ መጣልን። ኦርደርድ ሊስት ሲሆን ደግሞ በምንድን የመጣው? በቁጥር የሆነ ኦርደርድ ባለው ነገር ያመጣልኛል ማለት ነው። እሱን ለመጻፍ ምን እናደርጋለን? ኦርደርድ ሊስት ዘን አሁንም ሊስት ኦፍ አይተሞችን መጻፍ ስፈልግ ኤል አይ ነው የምለው። ስለዚህ ኤል አይ ታይምስ ማድረግ እችላለሁ። ታይምስ ከላይ ያሉት ነው የምጽፈው 4 ጊዜ ያመጣልኝ። አፕል ባናና ኮፊ ቲ እዚህ ጋር መጥቼ ቲ ቼክ እናድርገው። ይኸው እናደረገልኝ ኦርደርድ ሊስት አደረገልኝ ማለት ነው። በሲኤስኤስ እነዚህ ነገሮችን ታይፓቸው መቀየር እችላለሁ። እዚህ ጋር ያሉ አይከኖች ማለት ነው። እንደገና ደግሞ በኤችቲኤምኤልም ይቻላል። ኤችቲኤምኤል ላይ እዚች ጋር መጣና ምን እለዋለሁ? ታይፕ እለዋለሁ። አንኦርደርድ ሊስትን ከሆነ መቀየር የፈለኩት ዩኤል ኤለመንት ላይ ሄድና ታይፕ እለዋለሁ ማለት ነው። ታይፕ ኢኳል ቱ አንኦርደርድ ስለሆነ ሰርክል አድርግልኝ ይባል። እስኪ ሰርክል ዶት አድርጓቸው የነበረው ምን እንዲያደርግልኝ ነው ፈልገው? ሰርክል እንዲያደርግልኝ። ታይፕ አደረኩና ሰርክል አድርጉት። ታይፕ ዘን ሰርክል። እሺ ቼክ እናድርጋ። ብራውዘራችን ላይ እንሄዳለን። ያ እንደዚህ ያመጣልኝ ማለት ነው በሰርክል። ኩል የኦርደርድ ሊስትን ስፈልግስ በተመሳሳይ ታይፕ እለዋለሁ። ለምሳሌ ኦርደርድ ከፈለኩ ሮማን ነምበር አለ፣ አልፋቤት አለ፣ ኤቢሲ እያለ እንዲሄድ ከፈለኩ ለምሳሌ ሮማን ነምበር ከፈለኩኝ ምን አደርጋለሁኝ? አፐር ሎወር አለ። አፐርን ከፈለኩ ካፒታል አይ ማለት ይችላል። ያ በዚህ መሰረት ያመጣልኛል። አልፋቤት ከፈለኩኝ ኤ ባደርገው ስሞል ኤ ወይ ካፒታል ኤ ባደርግለት በዛ ኦርደር ይሄዳል ማለት ነው። ሌላኛው ካልፈለኩትስ ሲጀመር እነዚህ ምልክቶቹ ካልፈለኳቸውስ ምን ማድረግ እንችላለን? እዚህ ጋር ሰርክል የምትለዋን ነን ማለት ይችላል። ነን አልፈልገው ሴቪት ያጠፋልኛል። በዚህ መሰረት ዌብ ፔጃችሁ ላይ የተለያየ ዝርዝር መጻፍ ትችላላችሁ ማለት ነው። ሌላኛው ቴብል እንዴት እንሰራለን? ቴብል
አንድ ዌብ ፔጅ እንስራ። ስሙ ቴብል እንበለው። ቴብል ዶት ኤችቲኤምኤል ኤክስክላሜሽን እችን ተናግረናል። ምንድነው ሾርት ፎርሙ ነው ማለት ነው፣ ስትራክቸሩ እንዲያመጣል። እዚህ ጋር ቴብል በላት ቴብል ሰው ቦዲው ላይ ነው ቴብል እንዲመጣ የሚፈለገው። ቴብል ለመስራት እዚህ ጋር ታይትሉና ብሮዘር ታይትል ባር ላይ እንዲወጣልኝ የምፈልገውን ስም ነው የጻፍኩት። አሁን ቴብል ለመስራት ምንድን ነው የማደርገው? ቴብል ምንድነው? ከሁለት ነገር ነው የሚሰራው። ቴብል ከሮው ኤንድ ኮለም ማለት ነው። የነሱ ውጤት ነው ቴብል ብለን እንጠራው። ቴብል የሚባል ኤለመንት አለው። ቴብል ይሄ ቴብል ምንድነው? ኮንቲነር ነው፣ ሮ እና ኮለመንን የሚይዝ ማለት ነው። ስለዚህ ቴብል የምለውን ኤለመንት ከጻፍኩት በኋላ ምን አደርጋለሁ? ሮውን እጽፋለሁ ማለት ነው። በሮ ነው የምንጀምረው። ሮ ቴብል ሮ ብለዋለሁ። TR ማለት ቴብል ሮ ማለት ነው። ቴብል ሮ ኦራይት። አንድ ቴብል ምን ይኖረዋል? ሄድ ይኖረዋል። ሄድ ማለት ዝርዝሩን የምንጽፍበት ካታጎሪ እንደማለት ነው። ለምሳሌ ኔም፣ ኤጅ፣ ጀንደር፣ ፎን ነምበር እያልኩ የምጽፈው በእነሱ ስር ነው ዳታዎች ልጽፍ የምችላቸው። እሱን ሄድ ይጠራዋል። የመጀመሪያውን ሮው የሚይዝልኝ ቴብል ሄድ ነው። ስለዚህ የመጀመሪያውን ቴብል ሮው TR ካልኩ በኋላ እዛ ውስጥ የምጽፋቸው እነማን ናቸው ማለት ነው? ቴብል ሄዶቼ ናቸው። ስለዚህ ቴብል ሄድ ለማለት TH ነው የምለው ማለት ነው። TH ላለው ቴብል ሄድ ለማለት TH ላለው ቴብል ሄድ እያልኩት ነው። እዚህ ጋር ኔም ሌላ ቴብል ሄድ ኤጅ ሌላ ቴብል ሄድ የቅድሙን እንትን መጠቀም እንችላለን። ቅድም ታይምስ ብለን የሰራ ነው ማለት ነው። ቴብል ሄድ ምን ማለት ይችላለሁ? ጀንደር አራት ሴቭ እናድርግና እንየው። ሶሪ ሌላ ፔጅ ላይ የሰራ ነው። ስለዚህ ኦፕን ማድረግ አለብኝ። ራይት ክሊክ ኦፕን ዊዝ ላይቭ ሰርቨር እናደረጋለን። ኔም ኤጅ ጀንደር ሄዱ ተጻፈልኝ ማለት ነው። አሁን የመጀመሪያው ቴብል ሮው አለቀ። ይሄ ነው የመጀመሪያው ቴብል ሮው። ምንድን ነው የጻፍንበት? ሄድ ጽፈንበታል። ቴብል ሄድ ጨረስኩ ማለት ነው። አሪፍ። ሌላኛው ደግሞ ምንድነው? ሌላ ቴብል ሮው ሰራለሁ። አሁን ይሄኛው ቴብል ሮው ደግሞ ምንድነው የሚያደርግልኝ? ከነዛ ቴብል ሄድ ስር የሚጻፉትን ነው የምጽፍበት፣ ወይም ቴብል ዳታ ብለን ጠራቸዋል። ቴብል ዳታ ለምሳሌ ኔሙን፣ ኤጁን፣ ጀንደሩን ያንን ሰው እጽፋለሁ። ለምሳሌ ኔም ላይ ቴብል ዳታ ስፔሲፊክ ዳታውን ነው የማስቀምጠው። ምን አደርጋለሁኝ? ቲዲ እላለሁ። ቲዲ ምን እላለሁ? እዚህ ጋር መጥቼ ቲዲ እላለሁ። ኔም ነው ጽጌ ማርያም ልበለው። ጽጌ ማርያም። እሺ ኤጅ ቲዲ ኤጅ ቲዮን4 ቲዲ ጀንደር ይለኛል። ምን ልበለው እዚህ ጋር? ፊሜል። ኦራይት let me save it and here name age gender cool። እሺ ሌላ ልጨምር እስኪ አንድ ልጨምር፣ ሜል ልጨምር። ቴብል ሮው አሁን ቲዲ ስላፍ ቲዲ 3 ቲዲ ፈላለ ምን ማለት እንችላለን ብለናል? ቲዲ ካልኩ በኋላ ታይምስ 3 ማለት እችላለሁ። አበበ ኤጅ ቲዮኒ ከዛ እቺኛዋ ሜል ሴፍ። ይሄው ምን ያደርግልኛል? ይጨምርልኛል። ከዚህ የበለጠ ሌሎች ዳታዎችን ብናስገባበት ይጨምራል ማለት ነው። ለምሳሌ ራሱን ኮፒ እናድርግና ብዛቱን ለማየት ፔስት እናድርገው። ኮፒ እዚህ ጋር ልምጣና ፔስት ላድርገው እስኪ።
ከዛ ቴብላችን ተዘግቷል። ቼክ እናደርግ ምንድነው ቴብል ሄድን አብሬ ኮፒ ስላደረኩት ነው። እዚህ ጋር ቴብል ሄድ አንድ ጊዜ ነው መሆን ያለበት። ስለዚህ ምን አድርጎታል? ቴብል ሄዱን ማምጥቶታል። እቺኛዋን አንፈልጋት። ያ በዚህ መሰረት ያስቀምጥልኛል። እዚህ ጋር ምንድነው የሚጎለው ግን ቦርደር አይደል? ቦርደር እንሰራለታለን ማለት ነው። በስታይል ይሰራል። በቴብል መስራት እችላለሁ። ቴብል ላይ መጣና ቤት ቴብል መስራት ይቻላል። እዚህ ቴብሏ ላይ መጣና ምን እለዋለሁ? ቦርደር እለዋለሁ። ቦርደር ሶ ይህንን ቦርደር ምኑን እሰጠዋለሁ? ቲክነሱን እሰጠዋለሁ። ለምሳሌ 5 ፒክስ ይሄ ቲክነስ ነው የሚገልጽልኝ። 5 ፒክስ አድርገው ቦርደሩን እለዋለሁ። ያው ምን አደረገልኝ? ቦርደር ሰራልኝ ማለት ነው። ከዚህ የበለጠ ማለት ስንፈልግ ሲኤስኤስ መጠቀም እንችላለን። ስታይሉን ሰው እናየዋለን ማለት ነው። ሌላኛው ካፕሽን የሚባል አለ ቴብል ላይ። ካፕሽን ማለት ስለዛ ቴብል ያ ቴብል ምን አይነት ዳታ እንደያዘ የሚናገር ማለት ነው። ምን ይባላል? ካፕሽን። እሱን ለመስራት ካፕሽን የሚባል ምን አለ? የኤችቲኤምኤል ኤለመንት አለ። ካፕሽን ካልኩ በኋላ ስቱደንት ዳታ ከሆነ የያዘልኝ ለምሳሌ ስቱደንት ቴብል ወይ ዳታ ልለው እችላለሁ። ቴብል ሲያቤት ያ ስቱደንት ቴብል። በዚህ መሰረት የተለያዩ ሊስቶችን የተለያዩ ቴብሎችን ወደ ዌብ ፔጆቻችን ላይ ማስገባት እንችላለን ማለት ነው። ለዛሬ በቃናል። አመሰግናለሁኝ። ኔክስት ራሱ ላይ ሲኤስኤስ እየሰራ እንሄዳለን። ራሱ ላይ እስካሁን ካየናቸው ላይ ስታይል እየሰጠናቸው ከለር እየሰጠናቸውን ፓራራሊ መሄድ እንችላለን ማለት ነው። ባይ ባይ።